ከቻልኩ ግን ማግባት እችላለሁ ይላል። ግን ያው ሙስሊም የሆነ ወንድ ከአንድ በላይ ሚስቶች ሊኖሩት ይገባል። ከናንተ ኋላ ግን ለናንተ መጥፎ የሚያሴሩ ሰዎች እንደነዚህ አይነት ቆሻሻ ሰው የለም። ሐቢቢ ማዳም በሚዲያ የሚወጣና የማይወጣውን ነገር መለየት አለብን። አሁን ሚስቴ ትወዳለች ብሎ ነገር ምንድነው? ونضع الموازين القسط ليوم القيامة والله يتخوف السلام عليكم ورحمة الله وبركاته ውድና የተከበራችሁ የማሪፋና የማሚ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። እነሆ ዛሬ እንግዲህ በድጋሚ በአዲስ ቪዲዮ ከች ብለንላችኋል። እንደተለመደው የደውል ምልክቷንና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከጎናችሁ ሁኑ። እንግዲህ እኛ ይዘንላችሁ የምንቀርበው አዳዲስ ቪዲዮዎችን ያስተምራሉ፣ ቁም ነገር አዘል ቪዲዮዎችን ነውና አብራችሁን እንድትቆዩ በትህትና እንጠይቃለን። እስኪ ቀጣይ ቪዲዮ አይተን አብረን እንመለሳለን። ሰሞኑ በቲክቶክ ላይ አንዳንድ እህቶቻችን እባካችሁ ድረሱልን፣ አግቡን የሚል ጥያቄ እያሰሙ ይገኛሉ። ይህንን ጥያቄ የምንመልስላቸው እኛ ባለትዳር ወንዶች ነን። አላህ ተባረከ ወተዓላ ስለ ትዳር ሲገልጽ የጀመረው 2 አግቡ፣ 3 አግቡ፣ 4 አግቡ ብሎ ነው። አንድን እንደ አማራጭ መጨረሻ ላይ ነው የገለጸው። ያም የተገለጸበት ምክንያት የወንድነትን ክብር ዝቅ የሚያደርግ ፍርሃት የተባለ በሽታ ላለበት ሰው ነው። ወኢን ኺፍቱም ብትፈሩም አንድን አግቡ ብሎ አላህ ተባረከ ወተዓላ እንደ አማራጭ የፈቀደው። ስለዚህ አንድ ሙስሊም የሆነ ወንድ ከአንድ በላይ ሚስቶች ሊኖሩት ይገባል። ከሰለፎች መካከል አንዱ ምን ይላል? ኩና እንቆጥረው ነበር አለ። ከኛ መካከል አንድ ሚስት ብቻ ያለውን እንደ ውዳቂ ሰው ቆጥረ ነው በትልልቅ ቦታዎች ላይ አናስቀምጠውም ነበር። ሰዎችን ለማስታረቅም ሆነ ለዳኝነት እንዲፈርድም አናደርገውም ነበር ይላል። አንዱ ከሰለፎች መካከል አንዱ ደግሞ ወደ ህንድ ወደ ሰመርቀንድ በሄደ ጊዜ እዛ አካባቢ የሚኖሩ ሙስሊሞች በአጠቃላይ አንዳንድ ሚስት ብቻ እንደሚያገቡ ሲነገረው እነዚህ ሰዎች ግን ከምር ሙስሊሞች ናቸው ብሎ እምነታቸውን ሁሉ እስከ መጠራጠር ደረጃ ድረስ ደርሷል። ይህ የኛ መገለጫችን ነው፣ ከአንድ በላይ ማግባት። ስለዚህ ከአንድ በላይ በማግባት እህቶቻችንን ማስተዳደር መቻል አለብን። አንድ ሰለፍ ደግሞ በመጨረሻም ተጠይቆ ነበር፣ ለምንድነው ነሳራና አይሁዶች ከአንድ በላይ ማግባት የተውት? የነቢያቶችን ሱና ለምንድነው የማይከተሉት ተብሎ ሲጠየቅ ሲመለስ ምን አለ? ሁም ቀውም አለ፣ እነሱ እኮ ህዝቦች ናቸው። ዱሪበት ዐለይሂሙ ዚላህ ውርደትና ወልመስከና ድህነት የተጻፈባቸው ህዝቦች ናቸው፣ እንዴት ብሎ ያገባሉ ብሎ መለሰለት። ስለዚህ ይህ ከአንድ በላይ ሚስት ማግባት የኛ ውብ የሆነ ባህላችን ነው። አሁኑኑ ለነዚህ እህቶቻችን የድረሱልኝ ጥሪ እኛው መልስ እንስጣቸው። አንድ ያለው ሁለት ያለው ሶስት ያለው 4 ያግባ የምንኮራበት ባህላችን ነው። ሰላም አለይኩም ወራህመቱላህ። እንግዲህ ውድ ተመልካቾች እንደሰማችሁት ነው ወንድማችን ረምዚ። በቃ የሚገርም እምነታችን እንዲህ ውብ ነው። ከአንድም 2 3 4 ይፈቅዳል እያለ ነው። ትክክል ነው ብዬ ነው የማስበው። ምክንያቱም እኛ አበሻዎች ትንሽ ያው ሴቶች ቅናት አለባቸው እንጂ ያን ነገር ረገብ አድርገው ካዩት በሸሪዓው አንፃር ትክክል ነው። አንድ ሴት እንግዲህ ያለ ትዳር መቆየት ከባድ ነው። ትዳር በተለያየ ምክንያት ታጣለች። ወንዶች እንግዲህ በስደት በተለያየ የጦርነት ህይወታቸውን ያጣሉ። ቁጥራችን ተማጣኝ አይደለም ስታቲክስ ቢሰራ ማለት ነው። ያው ለእህትሽ ማካፈል ያለ ነው። እንደዛ አድርጊ ብዬ ነው እኔ እንትን የምለው። ጥሩ ገልጸዋታል። ያን ስል ግን ያው ማስተዳደር ያልቻለ ወንድ ያግባ እያልኩ አይደለም። በደንብ ሰርቶ የሚያስተዳድርና ፍትሃዊ አድርጎ የሚያስተዳድር ከሆነ ሸሪዓችን ትክክለኛ ፍትህ ስለሆነ የሚያስቀምጠው ያን ነገር ማድረግ ከቻለ ትክክል ነው፣ ማግባት ይችላል ነው የሚለው። በዚህ ጉዳይ ላይ በራሷ ተሞክሮ አንፃር ደግሞ ማሪፋ ምን እንደምትላችሁ ሲከዛ ሰምተን እንመለሳለን። ኦኬ ሀባይቢ እንግዲህ 1 2 3 4 ማግባት አላህ Subhanahu Wa Ta'ala የፈቀደው ነው፣ ሸሪዓችን ይፈቅዳል። አቋቸው የሚፈቅድ ወንዶች አግቡ፣ አቋቸው ከፈቀደ አግቡ። እንግዲህ ወደ እኔ ስመለስ ግን እኔ ለባሌ 1 2 3 4 ከቻልኩ ግን ማግባት እችላለሁ።
ትችላለህ። ግን ያው አንድም ሁለትም ሶስትም አራትም ሆን ይላል እያልኩ ነው። እና እንግዲህ እህቶቼም አላህ Subhanahu Wa Ta'ala መልካሙን ትዳር ይስጣቸው። ቀጣይ ቪዲዮ እሺ ይሁንላችሁ፣ ችግር የለውም። እንግዲህ እስኪ ቀጣይ ቪዲዮ ደግሞ አይተን እንመለሳለን። አሰላሙ አለይኩም ሐባይብ፣ እንዴት ናችሁ? ሰላም ነው? ረጅም ጊዜ ሆነን ተጠፋፋን። በጣም ብዙ ሰዎች አሉ እዚህ ምድር ላይ ስንኖር ከሰው ልጅ በጣም ቆሻሻው የሚባለው ወይ ደግሞ መጥፎ ሰው የሚባሉ ሰዎች ምን አይነት ሰዎች መሰሏችሁ? ከቤተሰብም ሊሆን ይችላል፣ ከወዳጅ አዝማድ፣ ከጓደኛ፣ ከምታውቋቸው ቅርብ ነን ከሚሉ ሰዎች በጣም መጥፎ ሰው የትኛው ይመስላችኋል? እናንተን የሚወዱ መስለው፣ ለናንተ የሚያስቡ መስለው፣ እናንተን እንደሚወዷችሁ በቃላቸውም እየነገሯችሁ ለናንተ ጥሩ ስሜት ኑሮ ያላቸው መስለው እየታዩ ከናንተ ኋላ ግን ለናንተ መጥፎ የሚያሴሩ ሰዎች እንደነዚህ አይነት ቆሻሻ ሰው የለም። እንደው ሆነስትሊ መራቅ መቻል አለባችሁ። በተለይ ደግሞ ከነቃችሁባቸው፣ አንድ ጊዜ ነክታችሁባቸው ይቅርታ ጠይቀው ሊመለሱ እንኳን ቢፈልጉ አትመልሷቸው፣ ወይ ደግሞ የድሮውን አይነት ኮሚኒኬት አታሳዩዋቸው። ምክንያቱም የመጀመሪያውን ይቅርታ የጠየቁት ስለነቃችሁባቸው ነው። ህይወታችሁን ሁሉ ሊወስዱ ይችላሉ እንደነዚህ ያሉ ሰዎችና ከእንደነዚህ ያሉ ሰዎች መጠንቀቅ መቻል አለባችሁ። አላህ Subhanahu Wa Ta'ala በሐቅ ኑራችሁ የሐቅ ቤተሰብ፣ የሐቅ ወዳጆች፣ የሐቅ ጓደኛ ፍርታችሁ የምትኖሩ አላህ ያድርጋችሁ። አዎ እንግዲህ ውድ ተመልካቾች እንግዲህ እንደሰማችሁት ነው ወንድማችን አቡ አሚራ እንግዲህ ጓደኛ፣ እኔም እንግዲህ የሱን በቃ እሱ ያለው ትክክል ነው ማለት እፈልጋለሁኝ። ምክንያቱም በቃ በህይወቴ ላይ ራሱ ትልቅ መጥፎ ባህሪ ብዬ የሚይዘው ጓደኛ መስሎ ከጎናችሁ አብሯችሁ ወዳጅ መስሎ ቀርቧችሁ ግን በእናንተ ላይ ሴራ የሚያሰርና ተንኮል የሚጠነስስ ጓደኛ በህይወታችሁ መጥፎ ነው ብዬ ነው የማስበው። የማጠረጥሩት መንገድ እንዳላችሁም ህይወታችሁን ሊነጥቃችሁ ይችላል፣ ስኬታችሁን ሊገታ ይችላል። ይሄን ነገር ደግሞ እናንተ ቆም ብላችሁ ማሰብ አለባችሁ። ከጎናችሁ የሚከቧችሁ ጓደኞች በሙሉ ጥሩዎች ናቸው ብላችሁ መውሰድ የለባችሁም ማለት ነው። ያው እንግዲህ ጥሩ አድርጎ ገልጾታል። እኔ ደግሞ የጭቃ ላይ ሾህ ናቸው ብዬ ነው የማስበው። ምክንያቱም ጭቃ እንግዲህ ስትገቡ ይለሰልሳል፣ ምንም ነገር የሌለ የሚጎረብጥ ነገር የሌለ ይመስላችኋል። ከጭቃ ላይ የማይገኝ ነገር ፈልጋችሁ የማታገኙት ነገር ሊሆንባችሁ ስለሚችል ከእንደዛ አይነት ጓደኛ መጠንቀቅ ይኖርባችኋል ማለት ነው። ጓደኛ ስትመርጡ እንዲሁ ባክግራውንዱን በማጥናት መጓዝ አለባችሁ ማለት ነው። ጓደኛ ማለት ለእናንተ የህይወታችሁ መንገድ ሊሆን ስለሚችል፣ አርአያችሁ ሊሆን ስለሚችል ይህ ነገር መጠንቀቅ አለባችሁ። አሪፍ ትምህርት ነው አስተምሮን ያለፈው ማለት ነው። ልክ ነው አይደል? ይሄ ነው መሆን ያለበት። እንግዲህ ወዳጆቼ ህይወታችሁን ቆም ብላችሁ እንድታስቡ ነው። እስኪ ቀጣይ ቪዲዮ ደግሞ ተመልክተን እንመለሳለን። مدام أنا ماما أنا مين؟ أنا مامي سارة أوكي؟ أوكي شاطر مامي حبيبي مدام متعب እንግዲህ ሀባይብ እንደሰማችሁት ይሄ የአረብ ልጅ ነው። እናቱን መዳም እያላት ነው። እኔ ማነኝ ትለዋለች፣ መዳም እያላት ነው። እና ህፃናት እንግዲህ ውሏቸውን ነው የሚመስሉት። አብዛኛው ጊዜ ከመዳም ቅመሞች ጋር ስለሚውሉ ህፃናት፣ ስለዚህ እኛ ደግሞ አሰሪዎቻችን መዳም ብለን ስለምንጠራቸው ለዛም ነው። እና ያው ፈገግ አሰኘኝ ነው። ቀጣይ ቪዲዮ። አቡ አሚራ ሚስቴ እንደምትወድህ ዛሬ ነግራኛለች። በዚህ ጉዳይ ላይ ምን ትላለህ? ምንስ ትመክረኛለህ? የወሎ ወንድሜ የቤተሰብ ችግራችሁን እዛው ፍቱ። እኔን የመራራቂያ ሰበባችሁ አታድርጉ። ሌላ እስኪ ሙነወርን አድርጉት። ሙሃጀሩ አለ እና አህመዱ እነሱን አድርጓቸው፣ ግድ የላችሁ። ያው እንደምታዩት እኔ በኮምቦልቻው አክሲዮን ቅንጤ ዙሯል። አዲስ አበባ ላይ የምሰራቸው ብዙ የሪል ስቴት ስራዎች አሉ። እኒህ ተደራርበው የእናንተን የቤተሰብ ችግር ለመቅረፍ የሚያስችል በቂ ጊዜ ስለሌለኝ በዙሪያ ያሉ ወንድሞችን ትጠቀሙ ዘንድ ፈቅጄላችኋለሁ እንጂ እኔን ሰበብ አታርጉ። እናንተ ከድሮም አልተስማማችሁ። እሷም ጀለፍ አንተም ጀለፍ ነህ። ምን ትመክረኛለህ? ወይ ደህና ሁኑ ወይ ተለያዩ። እሺ ውድ ተመልካቾች እንግዲህ ወንድማችን አቡ አሚራ በውስጥ ላይ የደረሰውን እንትን ነው እንግዲህ የውስጣችሁን ችግር እዛው ቻሉ እያለ ነው። ትክክል ነው ማለት በሚዲያ የሚወጣና የማይወጣውን ነገር መለየት አለብን።
አሁን ሚስቴ ትወዳለች ብሎ ነገር ምንድነው እንዴ? ምን ማለት ነው? እዛው በቃ በሱ ምክንያት አትሁኑኝ እያለ ነውና ይሄን ነገር እናንተም መጠንቀቅ አለባችሁ ማለት ነው። ሚዲያ ላይ የማይወጣውን ነገር መለየት ይኖርባችኋል ማለት ነው። እንግዲህ ሐባይቢ የዛሬ ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ተጠቅም ካለ ኮሜንት ስራ አስተያየት ጻፉልን፣ ስልካችንን እናስተካክላለን። ስለምታበረታቱን በጣም እናመሰግናለን። እንግዲህ እንደተለመደው የመጨረሻ ቪዲዮአችን ላይ ቁርአን ጋብዛችኋለን። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። እንወዳችኋለን። الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون